እኔ ምንም የምናገረው የለም። ሁለት ሴት አንድ ቤት አይደል? ምን አልሽ? ኧረ ወዲህ እስቲ ንገሪን ኧረ ልጄ ዋጣይ እንደው የኛ ትልልቅ ሰዎች ድካም ሰው ያሳዝንሽም የምናገረው የለም። ቴናት አልጋና መሪየብ ላይ ነው እንደምትተኙት እንደው አብራችሁ አታድሩም? አብራችሁ አተኙ? አዳር የምንተኛው አንድ ላይ ነው እንደው ኋላሳ እንደው እኮ እንደው የሁሉ እንደው ይፍንፍን አረጉት እንደው አዲያፈኑት። አሁን እኮ ተገለጠ ነገሩ አይደል? እንደው አረ እንደው ቸር ያሰማው። እውነቴን ነው ቸር ያሰማው። እንግዲህ የምንተኛውማ አብረን ነው አልኳለች። ከዛ በኋላ መቀጠል አልፈለገችም አይደለም? ስለዚህ ችግሩ አልተገለጠላችሁም አባ ሲሰቡት እንደው አልኩት አንተ እንደው አልኩት አይሆን አይቀርም አንተ አየው የኔ ልጅ ዙሮ ማለት ነው ነገሩ የሚቀረው እኛው ዘንድ እኛ አሁን ያንቺ አባት ወይ ነን። ሌላ ቦታ የሰው ገበና አናወጣም። አራ የት ብሎ አራ አይ እንደው ልጅቱ ትተፋፈርባት እኮ አይቼ ካርጎም ተሰምቶ እንደው አንቺ ደስ ያለሽን የተሰማሽን ችግርሽን ግልጥልጥ አድርገሽ ንገሪ። ይሄው ታስራ ይመጣል፣ ቤት ይገባል፣ እራቱን በልቶ ተሸፋፍኖ ለጥም ምንም እንዲህ ነው አይውት አይደለም በራሱ ሲጣራ ጉዳዩ። አረ እንዴው ብለውታል እኮ አንቱ እንዴው ብለውታል። እኔም እኮ ጠርጥሬያለሁ እኮ አንቱ ስትሉ ያችን ነገር በቃ እኔም ጠርጥሬያለሁ። እንዴው እንግዲህ ልጅዋ ያው ምንድነው እንግዲህ ስራ ለፍቶ ነው የመጣ ይሄ ሰውዬ። እንግዲህ መሬት ጋር ሲታገል ሲላፋ በሮች ጋር ሲላፋ ውሎ ነው የመጣው። እንደው ብትረጁም ጥሩ ነው። እንግዲህ ይሄ ችግር እንግዲህ ሁሌ ይዝለቅ አንልም እኛ። እንግዲህ እሱም ያለውን ነገር እንዲያሻሽል ደግሞ እነግረዋለን። ልክ ነሽ እኮ ይሄ እንደው ፈጣሪ ሰጠን የተፈጥሮ ህጉ ነው። ስንቱን ሰው አበታተን ነው። እንግዲህ ግን የሚያስፈልገዋል አሁን እኛ ችግሩን ብንፈታ አንቺንም ብንመክርም እሱንም ብንወቅስም ነገ ተነገ ወዲያ ታልተቻቻላችሁ መጥቶ በልቶ ጠጥቶ ታጥቦ ነው የሚተኛው ታልሽ አንቺም እሱም መጥቶ አንቺን ታላስተዋለ ችግር እኮ ነው። አንቺም ይሄን ገበናውን ካልሸፈንሽ እሱማ ያንቺን የማይረዳ ከሆነ ሁሌኛ ጋር መጣታችሁ አይደለም እንዴ? እንግዲህ የተፈጥሮ ህግ ነው መቼም ፈጣሪ ሲፈጥረን ዘራችን አብዙ ብሎ ይሄን ነገር ሰጥቶናል አይደለም? እንግዲህ ያለው ነገር መቻቻል ነው። እንግዲህ ለሱም ያለውን ችግሩ እነግረዋለን። አሁን ችግሩ ፍርጠጥ ብሎ ተገልጦልናልና እስቲ ጥሩ ነው ያለው ነገር ጥሩ ነው። እስቲ ደግሞ እሱን እንጥራና እሷ ታግል እስቲ አግሊና ያግሊና የሞስልሽ ነው። እስቲ ማን አንተ ጌታዋ ጌታ ወይ አባት ወይ ና እስቲ ልጅ እኛ ወንዶች አንዳንዴ ቤታችንን ለማቃናት ስንል ደፋ ቀና ስንል የጎደለው አይታየንም ማለት ነው። እስቲ ሚስትህን ከመጀመሪያውና ታሁኑ እስቲ እንደው ምን አጉድዬባት ነው ብለህ አስብ እስቲ። እንግዲህ ሀገር ያወቀ ፀሐይ የሞቀ ጥሩ ገበሬ ነህ። ቤት እንኳን ለቤትህ ለሀገር ለጎረቤት የምትተርፍ ሰው ነህ። ይሄንን ጥንቅቅ አድርገን እናውቃለን። እስቲ ምን አጎደልኩባት ብለህ እስቲ ራስህን ጠይቅና እሷም ችግሯን ተናግራለች። እንግዲህ ወደ እርቁ ወደ መፍትሄው ብንሄድ አይሻልም? ነገሩ ዙሮ አባቶች እኔ እኮ ከቅድም ጀምሮ ሄዱት አላችሁን ጀምሮ ታሰላስል ተቀምጬ ታሰላስል ቁል እንዲሁ ምንም ሊመጣልኝ አልቻለም። ነው የተናገረችው ነገር ካለ እንዲሁ አጠፋ የሚባለው ነገር ካለ ለኔ የሚነገረኝና የምንቀጣውን ቅጣል ለቀጥ ዙሮ ያስተካክለውን ነገር ላስተካክል። ነገሩ ትንሽ በጥቂቱ ማለት ነው ፈር እየያዘ ነው። ዲያና ነው እንዲሁ እናንተን የሚያስማማ ነው። ይሄ የሚጎዳ ነገር አይደለም። ያ አንተም እንዲሁ ስራ የተላለ ታታሪ ገበሬ ነህ፣ ጎበዝ ነህ። ስራህን ትሰራው ለትኝት ብለህ እንቅልፍ ወስድ ያርጎ ያድራል።
እኛ ወንዶች እንባል አንዴ ድካማችን ትናዲያምጥ አሁን 3 ልጅ ወለዳችሁ አሁን በዚህ እርሚያችሁ ሁናችሁ ነው ያጋባናችሁ ነፍስ እሷ ራሱ እንደው ገና ጣል ነበር ስትጋቡ ታዲያ የዛ ጊዜ የነበረው ዛሬ እየቀረ መጥቷል ነው ነገሩ አዳር ላይ መደብ ላይ ነው ወይ አልጋና መደብ ለይታችሁ ነው ወይ የምትተኙት አለ አልጋ ላይ ነው አንዴ ላይ ነው ነበር የምትተኙ አለ ዋጋር ተኝቶ ማደር ብቻ ነው እንዴ እስቲ አንቱ ንገሩት መርሃባ እስቲ ልጄ እንግዲህ ጉዳዩን ደርሰንበታል ይሄ ጉዳይ ደግሞ እንደ ቀላል የሚታይ ነገር አይደለም ስንቱን የጸና የጠነከረ ትዳር ስንቱን በትኗል ስንት የሚዋደዱ ሰዎች በዚህ ምክንያት ተለያይተዋል እናንተ ደግሞ ጥሩ ናችሁ ከጎረቤትም ጋር ከሀገርም ተስማምታችሁ ነው የምትኖሩት እሷን በቤቷ አንተም በደጅ ጀግና ናችሁ ስለዚህ ምንድነው አንተ ያላስተዋልከው ነገር ቤትህን ለማቅናት ስራ ደፋ ቀና ስትል እንግዲህ ሴት አይደለችም ገብታውን አንተ ደግሞ ተቀለል ብለስተኛ እንዲከፋት ነገር አለ አስተዋልኩ ይሄን ነገር ዘንግተው ከርማል አይደለም አወዳባቱ አስከፍታታል ልጅ አስከፍታታል ውጭ ስራ መስራት የኔ ከቤት ያለው ስራ መስታይ አረገኝ ያለሱ እንዴት ቤት ይቆማል ያለሱ ቤት አይቆምም አላስ ይሆናል ደረገ ያለሱ ቤት አይቆምም ልጅ ልክነው አባቱ በርበሬውንም ጫውንም እያበላ እንዴት ጀርባ ሰጣታለህ ልጅ ትልቁ ነገር ዘንግተው ከርመሃል እንዴት ያለው ጉር ነው እኛ ቀለል አድርገን ያየነው ነገር ለካ ጉር ነው እኮ ምንድነው አሁን ተይባለ መፍትሄው ይሄ አሁን ሽማግሌ ማይገባበት ነውር ነው መቼም እኛ ነን ገበናችሁን እኛ እንይዟለን ይሄን ጉዳይ አጥኖ ስጥበት ይባላ ስራህንም ስራ ቤትህንም እሷንም ቀና አድርገህ ያዝ ልክነው አባት እንደው ታውጪ የበሬዎቹንም የመሬቱንም ጉዳይ ደክሞ የተለምገባ ችላ ብየው ነው ለያነውይ እንግዲህ ይቅርበሉ እናንተም የሚደርስ ጉዳይ አልነበር ለቤታችን ብንማከርበት ሸጋ ነበር በሱ የሚበቃ ጉዳይ ነበር ልክ ነው እንግዲህ ይቅርታው ለኛ አይደለም ነገሩን ስታስተካክል እኛን ካስከም ማለት ነው ልፋታችን ዋጋ አገኘ ማለት ነው እንግዲህ ጋሸም እስቲ የሚጨምሩት ነገር ካለ እሳቸው እስቲ አንዳንድ ነገር ይጨምሩና እንዴው አንተ አሁን እንዲያለው እሳቸው እንዲያሉት መቼም በርበሬው ምኑን አይደለም ዞር ብለህ እሷንም ታላየሃት እንዲው ከባድ ነው የኔ ሚስት አላየህም እንዴ ወራቀኝ እንዴት ትለኛለህ ልክ እንዴው ጧት እንዴው ይማርዬ እንዴው መንጎድየለ ምኑን ነው ይማርዬ ትለኛለች እኔም ደግሞ ተቆሰቆስ ጎበዝ ነኝ አበጥራለሁ ጎበዝ ነኝ እንዴት አይነት እንደው ታው ደሞ ሰማ አንዴም ሴት ልጅ እንክብካቤ ያስፈልጋታል ዞር ብለህ ማየት ነው የኔ እኮ እንዴው ገና ተበራፍ ላይ እንዴው ገባ ስለ እንዴው ወራጋኝ ይማርዬ እንዴው ምነው ይማርዬ እንዴት ትለኛለች ሁሉንም ነው እኔ እንዴው መሰራ ሁሉንም ነው አንዴ ብቻ አልሰራም የውጭውንም የውስጡንም እንዴ ነው ልጄ ሴቶች አይናገሩም ባለመናገሯ እኮ ነው አንተም የጠፋው አይደለም እንዲህ ያለ ነገር ከባድ ነውና በደንብ አድርገህ ተንከባከባት ተከታተላት የልጆች እናት አይደለችም እንዴ ነገ ብትበታተኑ እነዚህ ልጆች ምንድነው የሚሆኑት አረ ደስ አይልም ለወሬ ነጋሪም ደስ አይልም ነገሮችን አስተካክለህ የኛንም ልፋት እንግዲህ ካሰን እስቲ አሁን ደግሞ ማለት ነው እሱ ገለል ይበልና እስቲ እንደው የመጨረሻ እሷን ይቀርላችሁ አለ ብሏል እውነት ነው ታዲያ ሰው ሲጣላ እኮ እንኳን ሰውና ሰው አይደለም ግንድና ለግንድ እኮ ይጋጫል ኧረ ግን እውነት ነው እንጂ እንግዲህ ሰው ደግሞ እንዲህ ሲታረቅ ደግሞ ደስ ይላል በጣም አንቺም ደግሞ ተልበሽ አውጥተሽ ይቅርታውን መቀበል ነው እንግዲህ ይቅር ማለት ነው አይደለም እንዴ አዎ እንዴም ይሻለው እንግዲህ ልክ ነው እኛስ እንደው ሲሆንልን ለአካባቢው ያስቀመጠ ለዚህ አይደለም እንግዲህ ነገሩን ሲያገራው ሰው እኮ አይናገርም ይወስቱን አሁን እንዴት ያለ ጉር ነው አሁን አይናገርም ይወስቱን እንኳን እንዲህ ያለ ትልቅ ጉዳይ አይደለም አክብረሽናል
ፈጣሪ ያክብርሽ። እንግዲህ ከዚህ በኋላ ለውጥ ይኖራል ብለን እናስባለን። ኧረ እንደው የሚሆንም አይመስለኝ። እንግዲህ ልጄው እስቲ እንሞክር፣ እድል እንስተውና ያለውን ነገር ማየት ነው የሚሻለው። በአንድ ጊዜማ እንዴት እንበታትናቸዋለን? ወልዳችሁ ከብዳችሁ ይሄማ ለሰይጣን መፊት አትስጪው። እንዴት ያለው ጉድ ነው! አንቺም መቼም እነዚህ ልጆች ተወልደዋል አይደለ? ተወልደው ያለ እናት ያለ አባት ማደግ ያለባቸው እነዚህ ልጆች መጣ ወንድምየው። እንግዲህ ጉዳዩን ፈራስ ይዘነዋል። እንግዲህ አንተም እንደ ታላቅ ወንድም ምከር። እንክብካቤ ይፈልጋል። ወንድ ልጅም ሲንገላታ ነው የሚሆነው። ተንከባከቢው፣ እሱም ይንከባከብሻል። አለበለዚያማ ተተውሽው እኮ እሱም ይተውሻል። እንግዲህ ለራሳችሁ አንቺ ለሱ እሱ ላንቺ ናችሁ። እንግዲህ ለፈጣሪ ብለሽ ይቅር ተባብላችሁ ልጆቻችሁን ብታሳድጉ ነው የሚሻለው። ይሄ ደግሞ ቀላል ነው፣ መፍትሄው እጃችሁ ላይ ነው ያለው። አባ ምን ቀረን እንግዲህ እንግዲህ ያለው ነገር ደግሞ እሱን እንጥረውና ያለውን ነገር አይን ላይን እየተያዩ እዚህ ያውጉበት። ጌታዬ ና አሁን በኋላ ለሚፈጠረው ጉዳይ እዛው አንቺም ደግሞ በግልጥ አውሪው ንገሪ። እንግዲህ ልጆች እሷንም ያንተንም ሰምተናል። ታይ በኋላ የሚሆነው ምንድነው? እንግዲህ አንተ የሚጠበቅብህን እሷ የሚጠበቅባትን ቤታችሁን ቀጥ አድርጋችሁ ያዙ። ቤታችሁ ሙሉ ይሁን። አሚን። ልጆቻችሁም አድገው ተመንድገው ለእናንተም ለሀገር የሚጠቅሙ አላህ ያርጋቸው ይሁን። አንተም ብትወንዳ ታሪክ ጎበዝ ገበሬ ነህ። እንደው እስከመጨረሻው ቤታችሁ ሙሉ ይበል። ይሄው ነው። እንዲሁ ፈገግ ብላችኋል። እንግዲህ ፈገግ ያለ ፍቅር ይስጣችሁ። ፈጣሪ ደግሞ አይለያችሁ። እናንተንም እንዲሁ እንግዲህ ፈጣሪ እድሜና ጸጋ ይስጥልኝ። ወደ የቤታችን ብዘልቀሽ አንዝለቀኝ። የለም አባካ እንግዲህ ምክክሩም ቢሆን ማታ ይደርሳል። የለም